ከ84ኛ ክፍለ ጦር የተለያየ የሥራ ድርሻ የነበራቸው ወደ ነበልባል ክፍለ ጦር እየተቀላቀሉ ሲሆን እስኪ በራሳቸው አንደበት ይንገሩና ከየት እንደመጡ የመጡበት ሁኔታ ስማቸውና ማርጋቸው ስራቸውን ይነግሩናል። እሺ፣ አስር አለቃ ደስዬ እባላለሁ። የመጣው ከ84ኛ ክፍለ ጦር የክፍለ ጦር መገናኛ ነኝ። የመጣሁት ያገዛዙ ስርዓት አስጠልቶ በሚል የመጣሁት ነው። እናመሰግናለን። አስር አለቃ እንዳለበላለሁ። ያው የመጣሁበትም ዓላማ ግልጽ ሆኖ ይታያል ማለት ነው። ወታደር ያልፋል አማረ እባላለሁ። ያው የመጣሁበት ነገር ያገዛዙ ስርዓት ስላስጠላን ወደዚህ ወደ ነበልባል ክፍለ ጦር ተቀላቀልን። ምን መሳሪያ ነበር ይዘህ የመጣው? ያመጣሁት መሳሪያ ስናይፐር። እናመሰግናለን። አስር አለቃ ሰለሞን እባላለሁ። ያው ተመሳሳይ እነሱ ያሉት ነገር ነው ማለት መሳሪያቸው ስላስጠላን ወደዚህ ተቀላቀልን ማለት ከ84ኛ የኮሎኔል አህመድ ፈቁ አጃቢ እንደነበርክ ሰምተናል ሁለታችሁም። ኦኬ፣ አንተም ስናይፐር ነው ይዘህ የመጣው? እጅግ እናመሰግናለን። እሺ፣ አስር አለቃ በለጠ ታደለ እባላለሁ። ሁለተኛ ሻለቃ የመጣው ስናይፐር ክፍለ ጦር ያው የአገዛዙ ስርዓት ስለሆነ በመቃወም እሺ፣ ወንድማችን ደግሞ ድሽቃ ተኳሽ እንደነበርክና በጣም እጅግ አገዛዙ በጣም እንደተበሳጨብህ ሰምተናል። እስኪ ስምን በማስተዋወቅና የመጣህበትን ክፍለ ጦር ራስን አስተዋውቅልን። እሺ፣ ደስታ አመሰግናለሁ። አስናቀው በእውቀት እባላለሁ። ያው እኔ በመሰረቱ በድሽቃ ተኳሽ ነው። በዛ ያገዛዙ ሁኔታው እንደተበላሸና በቃ እንዳልሆነ ሲሆን ስናየው ከዛ ስራ ቀርቶ ወደዚህ መቀላቀል ፈልጌ ያው ወደዚህኛው ሀድ ነው መጥቼ ለማገልገል የፈለኩት። ይሄ ወደዚህ ነው የተቀላቀልኩ። አሁን ስምህንና የመጣህበት ክፍለ ጦር እስኪ ንገረን። ክንድሰው እባላለሁ። ክንድሰው ምስጋና እባላለሁ። ከ84ኛ ክፍለ ጦር ነው የመጣሁት። እሺ፣ ክንድሰው ወንድማችን 84ኛ ክፍለ ጦር ስትል አንድ ነገር ሰምተን ነበር። ካንተ አንደበት እስኪ ማረጋገጥ ከቻለ 84ኛ ክፍለ ጦር ምክትል አዛዥ የነበረው። ስለዚህ አሁን አማራ የሚለውን እንኳን ተነቀሽ ብሎ ያችን እህታችንን ቆርጦ ሲገል አንድ ትግሬ ቢሆን አገሩ ተቃጥሏል። የኦሮሞ ወታደር ነው ማርከው። ፋኖ እንደዚያ ቢያደርግ ኖሮ ኦሮሞ የሚል የተነቀሰውን ቢቆርጥ ፋኖ ዓለም ይናወጣል። አሜሪካ ራሱ ነጮች ይነሱብናል። አማራ የተጠላ ህዝብ ነው። ምን ታረጋላችሁ መሰላችሁ? አሁን ፋኖች፣ ጀግና ፋኖች እነዘመነን ተዋቸው። ከስር ያላቸው አዋጊዎች አትንገሯቸው። የማረካችሁትን ከዚህ በኋላ አሁን ያለውን ረሽኑት በሙሉ ከወሎ ጀምሮ እስከ እንትን በዚህ ልጅ ምክንያት ሙሉን ኦሮሞ ረሽኑ እና ጨርሱት። ዛሬ አዳር እየሰማችሁ ነው። በዋይፋይ ምቷቸው፣ ጠቅላላ ቀበሩት፣ እንዳለ ምቱት። ከካምፕ እያወጣችሁ ሙሉ በሙሉ ምቱት። መመታት አለበት። በቃ ይሄን ያልመታ ፋኖ ግን አንለቀው። ወደ ስልጣን እየመጣን ነው። እንሰቅላለን። እንደ በላይ ዘለቀ እኔ አንጠለጥለዋለሁ። የተማረከው በሙሉ ያብይ ጦር መመታት አለበት። አታስመስል። እያንዳንዱ እገሌ ከላይ እስከታች እገሌ ያለ ይወጡናል። ለሚቀጥለው 2 ሳምንት ሚሊሻ ወደ ፋኖ ካልተቀላቀላችሁ እንደዚህ እናደርጋለን። ኧረ እባክህ። እሺ፣ ደግሞ ያቺ 2 ሳምንት ደግሞ አታልቅም። በየቀኑ እየወጡ ነው ደግሞ መግለጫ የሚሰጡት። ከዚህ በኋላ በመግለጫ ስታቀራራ እንዳልሰማ እኔ አላሰማም። አይመለከተኝም። በቃ ከዛሬ ጀምሮ ተቀይሬያለሁ። ማንም ሚሊሻ እጅ ስጥ ብለናል መግለጫ፣ እንደዚህ እጅ ስጥ ብለናል መግለጫ። እየገደለህ ነው፣ እያረደህ ነው፣ ጡት እየቆረጠ ነው። ከዚህ በላይ አንገቱን እየቆረጥህ ካልሄድ ልታሸንፍ አትችልም። ሐቁ ይሄ ነው። ሐቁ ይሄ ነው። አድዋ ላይ ጣሊያንን እየደባበሱ ቅቤ እየቀቡ ይመስልሃል አባቶቻችን ያሸነፉት? እንደዛ ይመስልሃል? የተደበቀው ማስተር ልብ ዋጋ እንድትከፍል